ትዳር ፍቅር ትዳርና ፍቅር ያሰላም ፍቅር ማለት ከራስ ወዳድነት የጸዳ በሁለት ነፍሶች መካከል የሚፈጠር ጥልቅና ዘላለማዊ ስምምነት ነው። ታዲያ ይህ ስሜት የልብ መተማመን መሰረት ሲሆን የሌላኛውን ሰው ፍላጎትና ደስታ ከራስ በላይ አድርጎ ማስቀደም ነው። የስሜቶች ውህደት ነው። ፍቅር ሰላም፣ መከባበርንና እርስ በእርስ መደጋገፍን የሚያመጣ የህይወት ትርጉም የሚሰጥና የሰውን ልጅ መንፈስ የሚያድስ ረቂቅ ኃይል ነው። ታዲያ ዘዋጅ ማለት ጥሩ የሆነ መከናነቢያ መደበቂያ ነው። ላጤ ሚስት የሌለውና ያገባ ፍጹም አንድ አይደለም፣ ሊሆንም አይችልም። ትዳር ብሎ ማለት የአንቢያዎች መንገድ ነው። ያገባ ሰው የነቢያቶችን ፈለግ ተከትሏል ማለት ነው። ራሱንም ከሐራም እየጠበቀ ነው። የኢማኑን ግማሽ ክፍል ሙሉ አድርጓል። ለሚስቱ የሚያደርገው እያንዳንዱ ነገር ከአላህ Subhanahu Wa Ta'ala አጅር እያገኘ ነው ማለት ነው። ይህ ብቻ አይደለም። በትዳር ዓለም ሲኖር ውስጡ ተዘርዝረው የማያልቁ በርካታ ጥቅሞች አሉትኝ። አላህ Subhanahu Wa Ta'ala የሚፈራ የምትፈራውን ካገኛችሁ የዱንያ ጀነት ማለት ነው። አንቺ ለኔ ጨረቃዋን ካያስክ ለኮከቦች አትጨነቅ እንደሚባለው አይደለሽም። አንቺ ለኔ የቀን ብርሃኔ ፀሐይ ነሽ፣ ጨረቃዋ ያለ ፀሐይ ብርሃን የላትም እንዳለው ማለት ነው። አላ አየቲ ሐል አላህ Subhanahu Wa Ta'ala መልካም የሚባለውን ትዳር ሁሉ ይወፍቃችሁ። اللهم አሚን። ለሚንቆተው ቀቡድሬ ጠበሲያሳ ወልት ገንደርበተኒ ኩባም ትራሳሳ ለሚንቆተው ቀቡድሬ ጠበሲያሳ ለሚንቆ አንገለታኒ ፉለኬ ዱረዳባዳ አንገለታኒ ፉለኬ ዱረዳባዳ አቶነ ጂቢ ኔጋና ፈሲፋርፋ